መጠጥ ጠጥቶ መኪናውን ሲነዳ የታዳጊዋን ሴት ሕይወት የቀጠፈው ጥጋበኛው አትሌት አመፀኛው አትሌት ፈይሳ ሌሊሳ የት ገባ? ፈይሳ ሌሊሳ ከትላንት በስቲያ በአዲስ አበባ ከተማ ጀሞ አካባቢ ከባድ የመኪና አደጋ አድርሷል። አትሌት ፈይሳ ሌሊሳ ከሌሊቱ 8 ሰዓት ላይ መጠጥ ጠጥቶ ጠንበዝ ብሎ V8 መኪናውን እያሽከረከረ በሚገኝበት ሰዓትም ነው የታዳጊ ሴቶችን ሕይወት መቅጠፉ የተሰማው። ታዲያ አትሌት ፈይሳ ሌሊሳ የታዳጊ ሴቶችን ሕይወት ከቀጠፈ በኋላ በአካባቢው የፖሊስ አባላት በፍጥነት መገኘታቸው የተገለጸ ቢሆንም እኔ ማን እንደሆንኩ አታውቁም፣ አንድ ሰው ብትነኩኝ የሚወሰድባቸው እርምጃ የከፋ ይሆናል፣ እኔ ፈይሳ ነኝ በማለት በፖሊስ ሰራዊት ላይ ሽጉጥ መምዘዙ የተገለጸ ሲሆን እነዛ የፖሊስ አባላትም አካባቢውን ለአትሌት ፈይሳ ሌሊሳ ለቀው ስለመሸሻቸው ነው የተገለጸው። ታዲያ አሁን ላይ ስለ አትሌት ፈይሳ ሌሊሳ ሰበር መረጃዎች እየወጡ ይገኛሉ። አመፀኛው አትሌት ፈይሳ ሌሊሳ በዚህ ሰዓት በምን አይነት ሁኔታ ላይ ይገኛል? አትሌት ፈይሳ ሌሊሳ በመኪና አደጋ ካደረሰባቸው እንስቶች መካከል የ16 ዓመት ሴት ልጅ ሕይወቷ መቀጠፏ እየተሰማ ነው የሚገኘው። በአትሌት ፈይሳ ሌሊሳ መካከልና በበልጽግና ሹማምንት መካከል ያለው ግንኙነት ምንድን ነው? የበልጽግና ደጋፊ መስሎ የሚታየው አትሌት ፈይሳ ሌሊሳ እውነታው ምንድን ነው? በቀነኒ አዱኛ ሞት ላይ ሲያላግጥ የቆየው አትሌት ፈይሳ ሌሊሳ አሁን ላይ ደግሞ ምንም አታመጡም፣ የመኪናው አደጋ የተከሰተው በድንገት ነው እያለ ይገኛል። እሺ አድማጮቻችን፣ ስለ አትሌት ፈይሳ ሌሊሳ በአዲስ አበባ ከተማ ውስጥ በሚያሽከረክረው V8 መኪና 2 ሰዎችን ገጭቶ ማምለጡ የሚታወቅ ነው። ታዲያ አትሌት ፈይሳ ሌሊሳ በአዲስ አበባ ከተማ 2 ሰዎችን ከገጨ በኋላ የፖሊስ አካላት በቦታው እንደተገኙና በቁጥጥር ስር ሊያውሉት እንደነበር የተገለጸ ሲሆን በዚህ ሰዓትም አትሌት ፈይሳ ሌሊሳ ሽጉጡን በማውጣት በፖሊሶች ላይ እንደደቀነና ፖሊሶቹንም እኔ ማን እንደሆንኩ አታውቁም፣ አንድ ሰው እኔን የመንካት አቅምም ብቃትም የለሁም፣ ማን እንደሆንኩኝ አላወቃቸውም እያለ እንደዛተና የሕግ አካላት ላይ ሽጉጥ እንዳወጣም ነው ከአካባቢው የሚወጡ መረጃዎች የሚያመላክቱት። ታዲያም ወዲያውኑ ማታ ደግሞ በፌስቡክ አካውንቱ ላይ በመግባት በገጫቸው ሰዎች ላይ ለመሳለቅ መሞከሩ የሚዘነጋ አይደለም። አሁን ላይ ስለ አትሌት ፈይሳ ሌሊሳ አዳዲስ መረጃዎች እየወጡ ነው የሚገኙት። እጅግ በጣም በሚያሳዝን ሁኔታ አትሌት ፈይሳ ሌሊሳ ጠጥቶ በሚያሽከረክረው V8 መኪና ከገጫቸው ሰዎች መካከል የአንደኛዋ የ16 ዓመት ታዳጊ ሕይወት ማለፉንም እንዲሁ እየሰማን የምንገኘው። ጥጋብ የሚያሰቃየው አትሌት ፈይሳ ሌሊሳ ከዚህ በፊት ቤቲ LTV ኢንተርቪው ላይ በመገኘት እየጠጣ እየሰከርክ ጎረቤቶችን ትበጠብጣለህ፣ ትረብሻለህ በማለት ስትጠይቀው የመጠጣው በገንዘቤ ነው፣ በገንዘቤ ለጠጣውት ማንስ ምን ያገባዋል በሚል ምላሽ መስጠቱ የሚዘነጋ አይደለም። ለካ ከረሃብ ይልቅ ጥጋብን መቋቋም መቻል ከባድ ነው ይባላልና ለብልጽግና ቅርብ የሆነ ሰው እንዲባል የባለስልጣናቶችን ፎቶ በተደጋጋሚ እየፖሰተ የብልጽግና ደጋፊ በመምሰል የሚታየው ጥጋበኛው አትሌት ፈይሳ ሌሊሳ በምሽት ላይ በV8 መኪና ጠጥቶ እያሽከረከረ ከገጫቸው 2 ግለሰቦች መካከል የአንደኛዋ ሕይወት ማለፉን እየሰማን የምንገኘው። ታዲያ በዚህ ሰዓት ስለ አትሌት ፈይሳ ሌሊሳ እየተሰማ የሚገኘው መረጃ ከትላንት በስቲያ ከአዲስ አበባ ከተማ እንደወጣና አሁን ላይ ከኢትዮጵያ ውጭ እንደሚገኝም ለመስማት ችለናል ማለት ነው። አመፀኛው አትሌት ፈይሳ ሌሊሳ በመኪና ሰዎችን ገጭቶ የሰው ሕይወት ከቀጠፈ በኋላ
በፖሊሶች ላይ ዛቻ በመፈጸም አንድ ሰው እኔን መንካት አይችልም፣ የምትነኩኝ ከሆነ ያበቃላችኋል፣ ያከትምላችኋል በሚል በፖሊሶች ላይ ሽጉጥ ከደቀነ በኋላ ፖሊሶቹ ከአካባቢው ሲሄዱ እሱም ከአካባቢው መሰወሩ የተገለጸ ሲሆን በዚህ ሰዓትም ከኢትዮጵያ ውጭ እንደሚገኝም ነው ለመስማት የተቻለው። በብራዚል የኦሎምፒክ ማራቶን ላይ አሸናፊ የነበረው አትሌት ፈይሳ ሌሊሳ ከዚህ ቀደምም በተደጋጋሚ እየጠጣ ሰዎችን እንደሚበጠብጥ የሚታወቅ ነው። አትሌት ፈይሳ ሌሊሳ በተለይ የብልጽግና ደጋፊ በመምሰል በኦሮሞ ሕዝብ መካከልና በአማራ ሕዝብ መካከል ያለውን ልዩነት ለማስፋት በተደጋጋሚ ሕዝብን እንደ ሕዝብ ሲዘልፍ ይታወቃል። ታዲያ ጥጋቡን መቋቋም የተሳነው አትሌት ፈይሳ ሌሊሳ የ16 ዓመት ሕፃን ልጅን በአዲስ አበባ ከተማ ጀሞ አካባቢ በከባድ የመኪና አደጋ ሕይወቷ እንዲያልፍ ምክንያት ሆኗል ማለት ነው። ታዲያ ይህንን ተከትሎ አትሌት ፈይሳ ሌሊሳ በህዝቡ በኩል ከፍተኛ ተቃውሞ ሲነሳበትና ፈይሳ ሌሊሳ ሕፃናትን ገጭቶ ገሏል፣ በአፋጣኝ በፖሊስ ቁጥጥር ስር ሊውል ይገባል በሚል ህዝቡ በከፍተኛ ሁኔታ ጥያቄዎችን ማንሳቱንም ተከትሎ አታካብዱ፣ የመኪና አደጋ ነው፣ የመኪና አደጋ ደግሞ በማንኛውም ሰዓት ሊከሰት ይችላል፣ መጮኻችሁ ትክክል አይደለም በሚል በሟቾች ላይ ተሳልቋል። ታዲያም የታዳጊዋን ሴት ሕይወት የቀጠፈው አትሌት ፈይሳ ሌሊሳ በፖሊስ ከመያዙ በፊት ፖሊሶችን ሽጉጥ ደቅኖ አስፈራርቶ ከኢትዮጵያ መውጣቱን እየሰማን የምንገኘው የብልጽግና ደጋፊ የብልጽግና አባል የሚመስለው አትሌት ፈይሳ ሌሊሳ ከዚህ ቀደምም እንደ ቀነኒ አዱኛ ያሉ በግፍ የተገደሉ ንጹሃን ላይ ሲሳለቅ የሚታወቅ ነው። አሁንም ቢሆን አትሌት ፈይሳ ሌሊሳ ከዚህ ቀደም በተከሰሰበት ወንጀል ማለትም ጠጥቶ በማሽከርከርና ጠጥቶ አካባቢን ሕዝብን በመበጥበጥ የሚታወቅም ቢሆንም አሁንም ቢሆን ጠጥቶ ንጹሃንን ገድሏል ማለት ነው። ከዚህ ቀደም መጠጣው በገንዘቤ ነው፣ ማንም አያገባውም፣ ማንም አይመለከተውም በሚል ምላሽ መስጠቱ የሚዘነጋ አይደለም። ታዲያ አሁን ላይ አትሌት ፈይሳ ሌሊሳ በፖሊስ እየተፈለገ እንደሚገኝ የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። አትሌት ፈይሳ ሌሊሳ አደጋውን በፈጸመበት አካባቢ ላይ እጅ ከፍንጅ የተያዘ ቢሆንም ሽጉጥ አውጥቶ መደቀኑን ተከትሎና አንድ ሰው ቢነካኝ የሚወሰድባቸው እርምጃ እየከፋ ነው፣ ማን እንደሆንኩኝ አታውቁም ማለቱንም ተከትሎ ነው ከአካባቢው ሊሰወር የቻለው። እንግዲህ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን።